ከዛሬ 2 እና 3 ዓመት በፊት ሪል ስቴት ላይ ቤቶችን የገዙ ደንበኞች የመጀመሪያ ክፍያቸውን ከከፈሉ በኋላ ቀጣይ ክፍያ በሚከፍሉበት ጊዜ ሁልጊዜም የዋጋ ጭማሪ ይኖራል። ይህ የሚሆንበት ዋነኛው ምክንያት ደንበኞቹ የገቡት ውል የዶላር ውል ስለነበረ የዶላር ምንዛሬ በጨመረ ቁጥር ደንበኞች ላይ የቤቱ ዋጋ አብሮ ይጨምራል። ከቅርብ ጊዜ ወዲህ የኢትዮጵያ ብር አከፋፈል የሚል በተደጋጋሚ እየሰማን ይገኛል። ይህ አከፋፈል ከዶላር አከፋፈል በምን ይለያል? ደንበኞችስ ምንድነው የሚጠቀሙት የሚለውን በዚች አጭር ቪዲዮ ለማየት እንሞክራለን። ተከታተሉ። ብዙ ሪል ስቴቶች ዶላር በገበያው እንዲመራ ከተደረገ በኋላ አብዛኛው አከፋፈል በኢትዮጵያ ብር እየተደረገ መጥቷል። በተደጋጋሚም ከዶላር አከፋፈል የተለየ የሚሉትን ነገሮች በተደጋጋሚ እንሰማለን። በቅርብ ጊዜ የሪል ስቴት ውሎችን ለማየት እድል ያገኛችሁ ሰዎች እንደዚህ አይነት አንቀጽ ማየታችሁ የማይቀር ነው። ይህ አንቀጽ ፊዲክ ከተባለ ከዓለም አቀፍ የኮንትራክተሮች ስታንዳርድ ላይ የተወሰደ ሲሆን ዋነኛው ዓላማም ውል ከተፈጸመበት ጊዜ ጀምሮ ህንፃው እስከሚረከብበት ጊዜ ባለው መካከል የሚኖሩትን የዋጋ ልዩነት ማሳየት ነው። ይህ አንቀጽ ከሪል ስቴት አጠቃቀሙ የተለየ ቢሆንም ዋነኛው ዓላማው ግን ደንበኞች ቤታቸውን ከገዙበት ዋጋ በላይ የእቃ ልዩነት በሚመጣበት ጊዜ ጭማሪውን ለመጠየቅ የተዘጋጀ ነው። እዚህ አንቀጽ ላይ የሚካተቱት እቃዎች እንደየድርጅቱ የተለያየ ቢሆንም አብዛኞቹ ግን የሲሚንቶ ዋጋ፣ የአርማታ ብረት፣ የአልሙኒየም እንዲሁም ደግሞ የነዳጅ ዋጋን የሚያካትት ይሆናል። ይህ አንቀጽ በሚሰራበት ጊዜ አሁን ቤታችሁን በምትገዙበት ጊዜ ያሉት የነዚህ እቃዎች ዋጋ ተሰርቶ እንዲሁም ቤታችሁን በምትረከቡበት ጊዜ የነዚህ እቃዎች ዋጋ ተሰርቶ በመካከላቸው የሚኖረውን የዋጋ ልዩነት ደንበኞች ላይ በተጨማሪነት ለመጠየቅ ነው። ዋነኛው ጥያቄ ይህ ያከፋፈል ሁኔታ በፊት ደንበኞች ሲከፍሉት ከነበረው ከዶላር አከፋፈል ይለያል ወይ ነው። በፊት ደንበኞች ውል ሲገቡ ዶላር ምንዛሬ በሚያመጣው ልዩነት ሲከፍሉ የነበረ ሲሆን አሁን ደግሞ ዶላር ምንዛሬ በሚያመጣው የእቃ ልዩነት ዋጋ ላይ ደንበኞች ታስቦ መክፈላቸው የማይቀር ነው። ስለዚህ ይህ አንቀጽ ያለበትን ውል የፈረመ ሰው አሁን ቤቱን ከገዛበት ዋጋ በተጨማሪነት በሚቀጥሉት ዓመታት ቤቱን በሚረከብበት ጊዜ ከእቃ ልዩነት በሚመጣበት ጊዜ ጭማሪ ዋጋ መጠየቁ የማይቀር ነው። ከዚህም በተጨማሪነት የግንባታው ሂደት ከተባለለት ጊዜ ቢያልፍ ደንበኞች ይህንን የዋጋ ጭማሪ ስለሚከፍሉ ገንቢዎች በጊዜ እንዲያስረክቡ አያበረታታም። ወደኛ ቴምር ፕሮፐርቲስ ሲመጡ ግን እንደዚህ አይነት ጭንቀት የለብዎትም። እኛ ጋር ቤቶችን በሚገዙበት ጊዜ በምናስረክባችሁ ጊዜ በመካከል የዶላርም ሆነ የእቃ ልዩነት ቢከሰት እናንተን በምንም መልኩ አይነካችሁም። ቴምር ላይ አሁን የምትገዙት ቤት የመጨረሻ ክፍያችን ሲሆን ከዶላርም ሆነ ከእቃ ልዩነት የሚሰራ ምንም አይነት ተጨማሪ ክፍያ አይኖርባችሁም ማለት ነው። ቴምር ፕሮፐርቲስ በፒያሳ፣ በሳር ቤት፣ በአዋሬና በገላን ቤቶችንና የንግድ ሱቆችን እየሸጥን ሲሆን እነዚህም ቤቶች በምንሸጥላችሁ ጊዜ ምንም አይነት የዋጋ ጭማሪ የማይኖርበት የኢትዮጵያ ብር አከፋፈል ይኖራቸዋል። ክፍያችሁን እስከ 15 ጊዜ የግንባታ ሂደት መክፈል የምትችሉ ሲሆን ሙሉ ለሙሉ ክፍያችሁን ለምትከፍሉ ደንበኞች ደግሞ ከፍ ያለ እስከ 35% የሚደርስ እውነተኛ ቅናሽን እናደርግላችኋለን። የቴምር ቤቶችንና ሱቆችን ለምትፈልጉ ደንበኞች ከታች በሚገኘው ስልካችን መደወል ይችላሉ። ቴምር ፕሮፐርቲስ የሚሰጣቸውን አገልግሎት በዚህ ቻናላችን በተከታታይ የምናቀርብ ይሆናል። ሰብስክራይብ በማለት የቻናላችን ቤተሰብ ይሁኑ።